حبر أمتنا ابن عباس إلى عهد الإمام السابق بن جرير وقتادة ومجاهد وشيوخهم والقرطبي الفذ وابن كثير. أعوذ بالله من الشيطان الرجيم. بسم الله الرحمن الرحيم. الحمد لله رب العالمين الرحمن الرحيم مالك يوم الدين إياك نعبد وإياك نستعين اهدنا الصراط المستقيم صراط الذين أنعمت عليهم غير المغضوب عليهم ولا الضالين. بسم الله الرحمن الرحيم. الحمد لله رب العالمين والصلاة والسلام على نبيه الأمين وعلى آله وصحبه الغر الميامين. أما بعد فيقول الله سبحانه وتعالى ألا وهو أصدق القائلين ورب العالمين. أعوذ بالله من الشيطان الرجيم. بسم الله الرحمن الرحيم. الحمد لله رب العالمين. هذه السورة تسمى بسورة الفاتحة. بحمد الله وحسن توفيقه شرعنا في تفسير سورة الفاتحة في اللغة المحلية الرسمية الأمهرية. رجح الإمام القرطبي كونها مكية. سورة الفاتحة كما هو معلوم لمن له أدنى إلمام بعلم التفسير مكية. إمام القرطبي المالكي رحمة الله عليه صاحب التفسير الكبير مكيانات مكان يوردت سورة الفاتحة إلى مكنياتهم صلاة يتشرع مجنو ليلة الإسراء مكة لا يمارد ولا يعرف في الإسلام صلاة إلا بفاتحة الكتاب. فنقري صلاة يالا قرآن كقرآن يالا فاتحة بإسلام تسمتو تايتو أيثابو. سلزي مكة مورودا أتراتر نزلت في مكة بدون تردد بدون شك بدون ارتياح. إمام القرطبي نزل وهو كما قال رحمة الله عليه مكة يوردت. عند علماء عندك زي مكة عندك زي مدينة. عند علماء قماشا مكة قماشا مدينة. أي دليل اللوم قول ما سنفع دليل اللوم. سلزي مكة يوردتشو هي صحيحه. ليه لو هونم قرآن بزوس من دالو سورة الفاتحة بزوس مالا عندنا الكتاب تبالي የኪታቡ እናት ማለት ዋናው ማለት ነው። መሬት አሁን ትባላለች። ለምን? لأنها تضمنا على من نجعل الأرض كفاتا لأنها تكفت تجمع كل شيء الأحياء في ظهورها والأموات في بطونها. تبالي الأرض أمنا تضمنا أحياء وأمواتا. الكتاب تضم معاني القرآن أسماء والصفات على ربوبية الله توحيد بأسمائه بأنواعه الثلاثة الله تاريخ الله مغضوب عليهم مردود منعم عليهم الله ترى من كتب زم الله. ስለዚህ الكتاب ናት ማለት ነው። ሁሉም ነገር እሷን ይፈልጋል አይደለም። تغني عن غيرها ولا يغني غيرها عنها. الكتاب ትባላለች ማለት الكتاب ማለት የማን ስም ነው? ስላንተ በተነጋገርነው መሰረት የቁርአን ስም الكتاب አለ ያለው ማለት ማዕሪፋ الكتاب ትባላለች። القرآንም ትባላለች። القرآንም ትባላለች። ፋቲሐቱል ኪታብም ትባላለች። የኪታቡ የቁርአኑ መክፈቻ ራሱ ዝም ብሎ ብቻውን አልፋቲሐም ትባላለች። እዚህ ሀገር ሰው አልፋቲሐ ይላል አይደል? አዎ አልፋቲሐም ትባላለች ማለት ነው። ከፋቷ ማለት ነው። ምንድነው የምትከፍተው ቢባል ስትጀምርም ኹጥባ አልሐምዱሊላህ ብለህ ነው። እንደው ሰውዬው ዝም ብሎ ሰብሮ ገብ ካልሆነ በስተቀር ኢነ አልሐምዱሊላህ ብሎ የሚጀምረው ማለት ነው። ከበስመላ በኋላ እሷ ናት የታወቀ ጉዳይ ነው። ሌላው ስትጽፍም እንደዛው ሪሳላም ኪታብም ላይ ቁርአንም ላይ መጀመሪያዋ ከፋቻ እሷ ናት ማለት ነው።
ፋቲሐም ትባላለች ማለት ነው። ምክንያቱም ሶሐቦቹ ቁርአንን የዑስማን ሲጀምር በሷው ስለጀመሩ ማለት ነው። ወዕንደሁ ኡሙል ኪታብ ማለት ፋቲሐቱል ኪታብ ማለት ነው። አልፋቲሐ የተባለው ቂራአት ሲጻፍ በዛው ስለተከፈተ። ሌላው አሰብዑል መሳኒ አሰብዑ 7 አያት ያላት ምዕራፍ ትባላለች። አልመሳኒ በየረካው ስለምትደጋገም አልሙከረራ ማለት ነው። ሁለት ብቻ አይደለም፣ 3 አለ መግሪብ፣ 4 አለ ሩባዕያ አለ ሙከረራ ፊ ኩል ረክዓ። ግልጽ ነው አይደለም? በየረካው እሷን ከቀራህ በጣም ጥሩ። እሷን ቀርተህ ሌላ እሷን ትተህ ብለህ ኢብዳል ብታደርግ ግን ላ ተስዑ ሶላት አትበቃም ማለት ትግኒ አን ገይሪሃ ወላ ይግኒ ገይሩሃ አንሃ ፋቲሐቱል ኪታብ። ስለዚህ እንደዚህ ያለ ስም አላት አሰብዑ አልመታኒ ሊአነሃ ትቅረኡ ፊ ኩል ረክዓ፣ በየረካው ስለምትቀራ አሰብዑ አልመታኒ ተብላ በየረካው ነው ማለት። ሌላም ስም አላት። ሌላው ስም ምንድነው? ዘመኽሸሪ እንዳሉት ረሕመቱላሂ ዐለይህ ሱረቱል ከንዝ ትባላለች። የድልብ ምዕራፍ ካዝና ውስጥ የሚቀመጥ ማለት ነው። ሰዋቡ ጥቅሙ እዛ ውስጥ። ሱረቱል ዋቂዓ ጠባቂዋ ምዕራፍ ተብላ ትጠራለች። ሱረቱል ሐምድ አልሐምዱሊላህ ብላ ስለምትጀምር ሱረቱል ሐምድ። ሱረቱ ሰላህም ተብላ ትጠራለች ማለት ነው። እና እሷም 7 አያት ቢላ ኺላፍን በይነል ዑለማ። ኺላፉ ቢኖርም እንደሌለ ነው የምናየው። 7 ነው። እዛ በታይ ያለው ኺላፍ ወለይሰ ኩሉ ኺላፍን ጃአ ሙዕተበራ ኢላ ኺላፉን ለሁ ሐዙን ሚነ ነዘሪ። ትንሽ ፍቅር ውስጥ የሚገባ አእምሮ የሚያሸው ኺላፍ ነው እንጂ ትርኪ ምርኪውን አንቆጥርምና፣ ስለዚህ 7 አያት መሆኗ የታወቀ ጉዳይ ነው። 7 አያት ቢላ ኺላፍ እነ ኢብኑ ከሲር ዑለማዎች በዚህ እንዲሄዱት ማለት ነው። 7 አያት ናት። ሌላው ኺላፍን እንተዋለን ማለት ነው። ናም እንግዲህ ረሱሉ ዓለይሂ ሰላቱ ወሰላም አቡ ሰዒድ ብን ሙዓላ የሚባለው ትልቅ ከቁርአኑ ትልቅ ምዕራፍ አስተምርሃለሁ እዚህ መስጊድ ሳወጣ ይሉታል። ፈዳኢሏ ማለት ነው። ቀንጨብ አድርገን እናልፋለን። መቼም ትሩፋቱን ስታውቀው ነው አንተ የምትወደው። አናሱ አዕዳኡ ማጀሂሉ፣ ሰዎች የማያውቁትን ነገር ጠላት አድርገው ይዙታል ማለት ነው። ካወቁት ግን ጥቅሙን ካወቀ አንድ ሰው የማርን ጥቅም የሚያውቅ ሰው ማርና አባሮ በውድ ይገዛል ማለት ነው። ሽፋ ስለሆነ የቁርአን ጥቅም የምታውቀው ትላንትና ትንሽ የዳሰስ ነው። ብለዚያ ነው ያወቀና ወለይሰ ሰዋአን ዓሊሙን ወጀሁሉ እንዳለው አዋቂና አለስተው الذين يعلمون والذين لا يعلمون ስለሆነ ማወቁ በጣም ጠቃሚ ነው። እና መስጊድ ሳትወጣ በስተፊት አዕዘሙ ሱረትን ፊል ቁርአን ከቁርአን ውስጥ ትልቅ ምዕራፍ እነግርሃለሁ፣ እጅግ ትልቅ ምዕራፍ የሆነችውን እነግርሃለሁ። አብዝ እጄን ያዙና መውጣት ሲፈልጉ መስጊድ ላይ ያ ረሱላህ አንተ ያላህ መላእክተኛ አልኳቸው። አንተ ያላህ መላእክተኛ ስላቸው ለበይክ አሉ ማለት ነው። ረሱል ዓለይሂ ሰላቱ ወሰላም ቅድም እኮ ለአዕልመነከ አዕዘመ ሱረትን ፊል ቁርአን ብለው ነበረ። አዎን አሉ። አልሐምዱሊላሂ ረቢል ዓለሚን ሱረቱል ፋቲሃ እኮ ነው። አዕዘሙ ሱራ አዕዘሙ አያ አይደለም፣ አዕዘሙ ሱራ። እንግዲህ ፋቲሃ ሶላትም አዕዘሙል ዒባዳ ነው። አለይሰ ከዛሊክ አዕዘሙል ዒባዳ። ከቁርአን ደግሞ አዕዘሙ ሱራ ለማን ተሰጠ? አፍዶሉ ዒባዳቲል በደኒ ሶላት ነው። በአካላችን ከምናከናውናቸው ስርዓተ አምልኮት ዒባዳዎች ትልቁ ሶላት። አፍዶሉ ዒባዳቲል በደን አሶላቱ ከማ ሁወ ሙቀረር ፊ አልፊቅህ። አፍዶሉ ሱረቲ ፊል ቁርአን አልፋቲሃ። አዕዘሙ ተሰጠ ማለት ነው። ሶላትም ኑር ነው አይደለም? አሶላቱ ኑር አላለም? ፊል ቀልቢ ወፊል ቀብሪ ወልቁርአኑ ኑር። ስለዚህ ያው በጣም ይስማማል ይጣጣማል ማለት ነው። አልሐምዱሊላሂ ረቢል ዓለሚን ይሄ 7 መታኒ አሉ። ወልቁርአኑል ዐዚም ትልቁ ቁርአን ፋቲሃ። ልክ እንደ ወል ዐስሪ ሰብሰብ የማድረግ አለ። አልሐምዱሊላህ ስታየው ይህን ስናየው ያወለወለ ስናርስ ብዙ ነገር እናገኛለን። የኽሩጁ ሚንሁማ አልሉኡሉኡ ወልመርጃን እንደተባለው ማለት ነው። አለዚ ኡቲቱሁ የተሰጠሁት ትልቁ ቁርአን ፋቲሃ። እንግዲህ ብዙ ተብሏል። ቢስሚላሂ ራህማኒ ራሂም ወደ ብለው እንገባለን ማለት ነው። ቢስሚላሂ ራህማኒ ራሂም ቢስሚላህ በአላህ ሰጀምራለሁ። አብተዲኡ ቂርአቴን እጀምራለሁ ይላል። እንግዲህ ቂርአተል ቁርአን አብተዲኡ ቂርአተል ቁርአንን መቅራትን እጀምራለሁ። ቢስሚላህ በአላህ ስም
በስመ አላህ እጀምራለሁ በአላህ ባለው ስሙ ከሌላ ሁሉ ብዙ ስሞች አሉት ማዓሊምት ምንሃ ማለም ዓለም ሁሉ እንግዲህ አላህ ስብሓነሁ ወተዓላ እዚህ የነገራቸው ለረሱል ዓለይሂ ሰላቱ ወሰላም አስማዎች አሉ አስማኡል ሑስና ሌሎችም ደግሞ አሉ استأثرت به في علم الغيب عندك الله አውቆት ደግሞ ሌላ ደግሞ የተከማቸ ስም አሉ ሲፋት አሉ አስማ አሉ አሁን ግን ከተወሱት ለአስማ ቁንጮውና ትልቁ አልስሙል አዕዘም የተባለው አላህ ያለው ሙፈኸም ሆኖና አላህ ያለው በዛ ነው እንግዲህ ተመልከት እንግዲህ ሲጀምር እንግዲህ ቢስሚል አዚዝ አላለም ቢስሚል ጀባር አላለም ቢስሚል ቀሃራ ቢስሚላህ እንግዲህ ከከስራ በኋላ አላህ ያለው ምን ይሆናል ሙራቀቅ ይሆናል ቢስሚላህ እንዳትሉ እያለ ነው ፈላን አይባልም ተጅድ ትንሽ ሙታሸራት ታደርገው ቢስሚላህ ይባላል ከረፍና ከዶም በኋላ አይደለም ጀዘርያም እኮ እንደዛ ይላል ቢስሚላህ ነው እንጂ ቢስሚላህ አይባልም ከከስር በኋላ ቢስሚ ሚ አው ቢስሚላህ በአላህ ስም ጀምራለሁ ቁርአን መቅራቴን ቢስሚላህ ሙስተዒነን ቢሂ በአላህ የታገስኩኝ ቂርአቴን ጀምራለሁ አላህ ማለት ዓለሙን ስም ነው አለ ረቢ ተባረከ ወተዓላ አላህ ለጌታችን ላሳዳጊያችን ለተንከባካቢያችን በኒዕማው ለሚመግበን በጸጋው ለሸፈነን ለዚያ ስሙ ነው አረብ ከተባለ ለአላህ ብቻ ነው የሚሆነው ረቡ ዳሪ ረቡ ልበይቲ ረቡ ሰያራ ከተባለ ግን በኢዛፋ ይቀየዳል ማለት ነው አረብ ከተባለ ግን አርረህማን ከተባለ ረህማን ጭራሹ ነው የአላህ ብቻ ነው የሚሆነው ረሒሙል ቀልቢ ረሒሙል ضمير ይሻላል አርረህማን አላህ አልተገባበት አይሆንም አላህ ጭራሹ ነው ለአላህ ብቻና ብቻ ነው አንዲት ሙጅሪም ተዓኑሰ ለመድረቅረቅ ብላ ልጅ የተወለደች ልጅ አላህ ብዬ ጠራዋለሁ አለች መቼም ምድር ማይሰቅ ማይከሰት የለም ምድር ብዙ አስተናግዳል አረገዘች ልትወልድ ወላጆች ሊቀበሉ መሪያን ተቀብሎ ይዞት ሄደ فخسفنا به وبداره الارض እንዳለው ቃሩን هل تعلم له سميا መክፈት አቅላት አለህን ላለህ የለውም መክፈት እስካሁን አላህ እስካሁን ከለ ነብያት ምናምን እያሉ ይጠራሉ አምታቾች አላህ ብለው ተጠርተው እስካሁን ድረስ ሰምታችኋል አልሰሚዑትም ማሰሚዑና አላህ ለዛ ለተከበረው ረቡል ዓለሚን ለሆነው معبود بحق በእውነት ለሚመለከው ከሱስ ውጭ ያለው ፍርሽ ሆኖ በእውነት ለሚመለከው ለሱ እንግዲህ ስም ነው አخص اسماء الله اعظم اسماء الله اجمل اسماء الله ከአላህ ስሙ እጅግ ለየት ያለው እጅግ የተዋበው እጅግ ሰብሳቢና እጅግ ትልቅ የሆነው ስሙ አላህ የሚለው ነው አላህ ባለው ማንም ምንም ሊጠራ አይቻልም አይገባም ማለት ይሄ ነው እንግዲህ አላህ Subhanahu Wa Ta'ala በሱ አላህ ማለት ቁሊሃ ዑቢደ የሚመለክ ማለት ነው የሚመለክ مألوه ማለት ነው وهو الذي في السماء إله وفي الأرض إله معبود الرحمن كثير عظيم الرحمة رحمته سفي هنا رحمته دغوس عليه هنا برحمته يشفى هنا فطر እንዳለ ጠቅላላ ዱንያ ላይ ሙእሚኑን የሚያበላ ነን ሙእሚኑን ነን ሙስሊሙን የሚያበላ ሁሉንም በረህማንያው ይሸፈናል الرحمن على العرش استوى በጀባር አይደለም استواء ራሱ ከትልቁ ዓለም ከትልቁ አርሹል አክበር በረህማንያው ነው استواء ማለት ነው ከዛ ወዲታ የለፈጥሩ ምን ይዘንባል ረህመት ይዘንባል ማለት ነው ومن رحمته جعل لكم الليل والنهار እንግዲህ ومن رحمته جعل لكم الليل ለነቀ ማድረጉ ዝናብ ማምጣቱ ንፋስ መስጠቱ አየር መስጠቱ ሳምባ መፍጠሩ ይሄው ምን ባለው በእጅ መብላታችን ኢማን መስጠቱ ነብይ መስጠቱ ቁርአን መላኩ ረህመት ነው በጣም ስንሆነ እጅላይቶ لا يعجلنا بالعقوبة ወዲያውኑ ክትል ባያደርብ ያየን حليم لا يعجل بالعقوبة إن ربك شديد العقاب وإنه لغفور رحيم إن رحمتي سبقت غضبي بسم الله الرحمن الرحيم الرحمن عظيم الرحمة كثير الرحمة كثير الإحسان عظيم الإحسان ملكام موالو እጅግ ሰፊን يعم ببره الإنسان بني الإنسان الخلق كله الرحيم رحيم ያለው ደግሞ زيادة المبنى تدل على زيادة المعنى يلام الرحمن سفى على الأول رحيم ግን وكان بالمؤمنين رحيما
ጀነት ሙእሚኖችን በማስገባት ረሒም ነው አለ። ደግሞ ጀነት እየመረጠ ላኢላሃ ኢለላህ ያለውን ሌሊት እንደው ሐራም ሐላሉን ሐራሙን የሚጠነቀቅ ኢባዳውን የሚያደርሰውን ወካነ ቢልሙእሚኒነ ረሒማ አውዱ ተቀብላን ይሄኛው ማለት ይሄ ነው። እንግዲህ ቢስሚላሂ አርረሕማኒ አርረሒም ረሕመቱ ለመስራት አላህ ባለው ስሙ በትልቁ ስም አርረሕማን አስከተለ፣ አርረሒም አስከተለ ሰፋ ሰፋ ባለው። አሁንም ቀጥሎ አልሐምዱሊላሂ ረቢል ዓለሚን። አልሐምዱ ምስጋና ውዳሴ ሊላሂ ለአላህ ብቻ ነው። ረቢል ዓለሚን የዓለማቱ ፈጣሪ ጌታ የሆነ አምላክ። ሁናከ ሐምድ ወሁናከ መድሕ ወሁናከ ሽክር። ሽክር ይባላል። ሐምድ አለ፣ መድሕ አለ። አልሐምድ ማለት ጸጋው ውሎልህ ሊልፈዒል ልሙኽታር መርጦ ለሚሰራው ጸጋው ውሎልህ ለአንተም ሊሆን ይችላል፣ ለእኔም ሊሆን ይችላል። አንተ ጸጋ ስታገኝ አልሐምዱሊላህ ወንድሜ ልጅ አገኝ፣ አልሐምዱሊላህ ወንድሜ ቤት ሰራ፣ ለአንተም ለሌላ ግን በኒዕማ ሙቃበላ፣ በኒዕማ ፊት ለፊት የሚደረግ ምስጋና ይቃሉ ለሁ አልሐምድ ሐምድ ይባላል። ግልጽ ነው። መድሕ ደግሞ ዓቂሉንም ገይረል ዓቂሉንም ጥሩ ቤት ስታይ መድሐቱ ሀዘል በይት ሀዚህ ዳር ለሑስኒሃ እንዴት ያለ አሰራር ነው፣ ይሄ ቤት በጣም የተዋበ ነው፣ አመሰገንኩት አደነቅኩት ትላለህ። መድሕ ሊልዓቂሊ ወሊገይሪል ዓቂል ሆና። ሹክሪ ደግሞ በአንደበትም ይሆናል፣ በእጅህም ይሆናል፣ በጆሮህም ሊሆን ይችላል፣ በእግርህም ሊሆን ይችላል። በግርማና ሞገስ ሸምግለህ ታሳረፍ ትችላለህ። አውዱ ሰፋ ይላል፣ ግን ለአንተ ብቻ ይመጣ ነው። ሹክር ለአንተ ብቻ ነው። ዶም በምትር በአንተ ብቻ ነው። ሹክር ወቀሊሉን ሚን ዒባዲየ ማን ተመርጦ እዚህ መጣ? አልሐምዱ ሊልፋዒል ልሙኽታር ለአንተም ቢሆን ለሌላም ቢሆን አንተ ስታገኝ አልሐምዱሊላህ አላለም እላለሁ እንጂ ለምን አለ አልሙእሚኑ ከጀሰድን አልሐምዱሊላህ ምስጋና ላላህ ነው። ረቢል ዓለሚን ኢንዓም አለ፣ በእኛ ላይ ብዙ ጸጋዎች አሉ። ወኢን ተዑዱ ኒዕመተላሂ ምንም ስትቆጥር ብትውል ብታድር ወኢን ተዑዱ ኒዕመተላሂ ላ ትሕሱሃ ምንም ነገር ጸጉሩ እንኳ ተቆጥሮ ያልቃን ተቆጥሮ ያለ ኒዕመቱላሂ ዓለይና ከአሊፍ እስከ ያ ተቆጥሮ ያለ ምን ቢላ ኒሃያ ቢላ ሁዱድ ድንበር የለሽ ነው ማለት ነው። ያንዱን ኒዕማ ብንቆጥር አንድ ሰውዬ በበኑ እስራኤል 500 ዓመት አለ አንተ ገዛ በአፊያ። የሚገርመው ነገር ርዝቅ ፍለጋ እንደሄድ ዛፍ አለች እንደው ምን የመሰለኝ ተምር የመሰለኝ አረንጓዴ ሆነ ፍሬያማ ናት። ዘወትር ያችን ቁርስ ያደርጋል። በታቿ ምንጭ አለ ምን የመሰለ የኩል ስባሪ የመሰለች እንበላል። ያን ይበላል ይጠጣል። 500 ዓመት አላህን ተገዛና የቂያማ ቀን አቀረበው በይነ የደይ አላህ ዐዘ ወጀል። በረሕመቴ ጀነት ግባ አለው። በረሕመቴ በኢባዳ እንጂ ኧረ በኢባዳ ኦዲት እናድርግ አለው። ኦዲት እናድርግ ሲል እንግዲህ ወገቤን አለ አይደል እንግዲህ በፈድልህ እንደይል ሰው ሂሳበኛ ነው፣ በእኔ አይደል ነጋዴ አይደለም። እንግዲያስ መጀመሪያ ዛፉ የማን ነው? ያንተ ነው ዛፉ። ውሃው የማን ነው? ያንተ ነው። ደሴት ላይ እኮ ነው። ደሴት ላይ ምን ይመስል ደስ የአይን ሂሳብ ብቻ አልሸፈነም የሚባለው የአንዲት ሴል ኸድያ ይባላል በአረብኛ። ሴል አንድ ሴል እኮ እንዲህ ካለ በቁመህ ዝም ትላለህ። እዚህ ንፋስ መታኝ ዜሮ ሆነ ኢባዳው። ወደ በኋላ ኔጌቲቭ የመጣ ጊዜ ወደ እሳቱ ሰሚታለህ። ኢባዳ በትክክል ሂሳቡ ወደቃ። ሲሄድ ትንሽ እንደሄደ ኧረ በፈድልህ እንደሚሄድ ኧረ ጌታዬዋ ኧረ ጌታዬ በፈድልህ እንደ ረብል ዓለሚን በፈድልህ እንጂ ኢባዳዬማ ዜሮ ሆነ። መልሰኝ ወደ መላኢካው እባክህ መልሱት ብሎ ረብል ዓለሚን ቢፈድልህ ለን የድኹለ አሐዱኩም አልጀነተ ቢዐመሊሂ ወላ አንተ ያ ረሱለላህ ወላ አነ ኢላ አየተገመደኒ አላሁ ቢረሕመቲህ። እኔ እንኳ ብሆን በረሕመቱ ካልሸፈንን የኔ ኢባዳ ከሱ ጋር በሂሳብ ሊሆን ረሕመቱ ግን ሸፈንፈን ሲያደርግ ሀገር አማን ይሆናል ነው። አላሁመ ተገመርና ቢረሕመቲከ ያ አርሐመ ራሒሚን። ስለዚህ እኛ አሁን እንደው አንድ ቀን እንደው እንቅልፍ አተን ተሐጁድ ካደረግን ያችን ሳናወራ ይመስልብን ነው። ዛሬ እንደው ያሳካሃል ኢብሊስ፣ ይህን ያሳካሃል። ዛሬ 10 ረካ ሰገድክ ንፋስ መታው ማለት ነው። የዳር ግንዶ ቄተ ነው። ወቀዲምና ኢላ ማዕኑሉ ሚን ዐመሊን ፈጀዐልናሁ ሀበአን መንሱራ። ይህች እኮ አንድ ቀን ሆነ ወይም ቁንጫ በልቶት ይሆናል እኮ
ወይ ተሐንበልቶት ይሆናል ወይ ኦዲት ሂሳብ ጨምቆ ተወጥሮ ይሆናል። ትንሽ ሂሳብ አደረገ 300 ሰለዋት አልኩላ ምን አስፈልግ አላህ ያብት ቢስሚላሂ الرحمن الرحيم አልሐምዱሊላህ ምስጋና ለአላህ ነው። ረቢል ዓለሚን የዓለማት ጌታ የሆነ ፈጣሪ የሆነ ሙረቢ የሆነ ተንከባካቢ የሆነ ሁሉንም ዓለም ማለት ምንድነው? ዓለም ማለት ጥሩ ከአላህ ውጭ ያለ ዓለም ይባላል። አንዳንድ ዑለማዎች ሩህ ባለው እጽዋት ዓለሙል ጅን፣ ዓለሙል ኢንስ፣ ዓለሙል ሐይዋን፣ ዓለሙል ጀማዳት ይባላል። ይሄን ግን ጥሩ ብዙ ነገር ይወጣል። እንግዲህ ጥሩ እንደው ማሲ ወላህ ካላህ ውጭ ያለ ዓለም። ለምን ዓለም ተባለ? لأنه علامة على خالقه በፈጣሪው ላይ ምልክት ነው። وفي كل شيء له آية تدل على أنه الواحد እያንዳንዷ ነገር የአላህ አሻራ ናት። አላህ መኖሩን በስተጀርባ ተጠቁማል ይላል አቡል አታያ የሚባለው። وفي كل شيء له آية ተራራው አላህ መኖሩን ይጠቁማል። ከዋክብቱ አላህ መኖሩን ይጠቁማል። ፋና እኮ ያለ ፋና አውጪው ግመል ሲሄድ የግመል ፋና ስታይ ምን በስተጀርባ ምን ትረዳለህ? ግመል መኖሩን። የሰው ፋና ስታይ ሰው መኖሩን፣ የፍየል ፋና ኮቲ ስታይ ፍየል መኖሩን። አላ يعلم من خلق وهو اللطيف الخبير ማለት ነው። ስለዚህ ዓለም ማለት لأنه علامة على خالقه سبحانه وتعالى رب العالمين ማለት ይሄ ነው። አሁንም الرحمن الرحيم ገባና ረመጣን ما خرجنا عن الرحمة العامة المطلقة الرحمن الرحيم الرحمن አሁንም እጅግ ምህረት ሰፊ ሆነ እጅግ ሩህሩህና እጅግ አዛኝ ሆነ አላህ Subhanahu Wa Ta'ala الرحمن الرحيم الذي وسعت رحمته جميع الخلق ورحمتي وسعت كل شيء ኢብሊስ አፋሸጋሉ ወሲዓት ኩለ ሸይእ ሲል እኔም ሸይእ ነኝ አላባጅሬ ሸይእ ሐለው ገባን ነው ፈሰአክቱቡሃ ብሎ እስር አረገው للذين فسأكتبها للذين يتقون ነው እንዳልወጣበት አንተ የተቁን ወጥን እንዴ የተቁን የተቁን ሀገኝ ፍቴ فسأكتبها للذين ሲል እሱ ወጣ አላህን ለሚፈሩ ለተንቆቆች ነው ምጽፍ አስል ወራጃናል ወርዷን አስቀድሞ አለመውረድ ነው እንጂ ከወረዱ ለመሰቀል አስቸጋሪ አላህ ጋር መጣላ ነው። ረብ እኮ ነው ረቡል ዓለሚን። ረብ ሲባል ያስፈራል። ረቡል ዓለሚን ሲባል ፈራጅ ቆራጭነት፣ ረብ ሲባል ኃይለኛ፣ ረቡል በይት ሲባል እኮ አባውራ ያስፈራል። ሲመጣ አባውራ ዘንጭረጭና ሀቤት ያለው ረብ ሲባል ያስፈራል። የዓለም ረቡም ነው ዓለሚን ሲል ኃይል ባለው ግርማና ሞገስ እንዲያስፈራ ብሎ በማን ቀጠለበት? ማንን ጨመረበት? الرحمن الرحيم ብሎ ቸለሰበት ማለት አይ ያው የቅድሙ ረህማን ነው ሌላም አይደለ። ሁሉ ጊዜ አለንጋ ይዘ ሳይሆን በረህመቱም የሚያባብል ነው ማለት الرحمن الذي وسعت رحمته جميع الخلق رحمه ሁሉም ነው። ካፊሩም يأكل يشرب يتمتع كما تأكل والذين كفروا يتمتعون ويأكلون كما تأكل الأنعام ቢጣና አንድ ንዕማ የገደለው ነገር አለ እንጂ አላ ቢዚክሪላህ ተጥመኢኑል ቁሉብ በዚያን አያገኙም። ራሐተ ዶሚርን አያገኙም። የመንፈስ እርካታ አያገኙም እንጂ በዚህ ለቁሳቁስማ ወሲዐት ረሕመቱሁ ጀሚዐል ኸልቅ በዚያ ይገባሉ ማለት ነው። አርሒም ቢልሙእሚኒና ረሒም ግን አሁንም ቢልሙእሚኒን ነው። ወይም ዲግሪውን ዝቅ አድርገህ እጅግ በጣም ያልከውን አሁንም ተነሳ አድርጎ ይቻላል። አየኸው ወሃዛኒ ወሁማ እስማኒ ሚን አስማኢላህ ነህ الرحمن الرحيم ያለው እስማኒ ሚን አስማኢላህ ናቸው። እስማኒ ሚን አስማኢላህ ተዓላ እነዚህ በጣም የአላህ ስም ትልቅ የሚባሉት የአላህ ስሞች እነዚህ ናቸው ይላል ማለት ነው። نعم ማሊኪ የውሚዲን ይላል። እንግዲህ ማሊኪ የውሚዲን هناك ملك وهناك ማሊክ። ማሊኪ የውሚዲን የፍርዱ ቀን፣ የሂሳቡ ቀን፣ የጀዛኡ ቀን። አዲኑ له معنيان አልጀዛኡ ከማ ተዲኑ ትጃኑ እንደምትሰራው ይከፈልሃል። ቁናው ተሰቅሎ ይጠብቅሃል ማለት ኸይር የሰራ መየዕመል ሱአን ይዘብህ ليس بأمانيكم ولا أماني أهل الكتاب من يعمل سوءا يجزى وجزاء سيئات سيئات مثلها والحسنة ደግሞ بعشر أمثالها ሐሰና ዲያብል ነው። ይሄኛው ደግሞ من فضل الله ሰይአውን ዲያብል ያደርገው አንዳንድ ቦታ ላይ እንደ ዘመኑ እንደ ቦታው ይለያያል እንጂ ማለት ነው። አሁን ማሊክ የውሚዲን አዲኑ አልጀዛው አዲኑ አልጀዛው ወልሂሳብ
الدين الجزاء والحساب كما تدين تدان ሌላው عند حديث አለ ምንድነው የሚለው ሐዲሱ መሰላችሁ ከማ ተዲዱ ትዳን ይሄ የቀደም ክታቦች ነው ከማ ተጅዚ ይጅዛ ለከ ነው እንግዲህ አልዓጅሉ من أتبع نفسه الهوى من الحديث الفيس صنع هذا أبغي أقول سيقول أنا الناس سأقول ست مقرس الكيس تقول بلو مالت فتح بلو مالت من دان نفسه من حاسب نفسه قبل أن تحاسب زوله الكيس من دان أي حسبها له الاتمتع لا جزاء متى مالك يوم الدين مالك يوم الجزاء لحساب متى الكيس تقول على عايكه من دان نفسه من حاسب نفسه أنا نقول يعني يودك مو من أتبع نفسه هواها فسنو له الاتمتع معنا وما أدراك ما يوم الدين ثم ما أدراك ما يوم الدين دغمو بتيجي للتهويل والتعظيم يوم لا تملك نفس عندت نفس لا عندت نفس يما تتأكم نفس شيئا منهم والأمر يومئذ لله مالك يوم الجزاء يكفي جوكا سسر شو صار وينبروا إن خيرا فخير وإن شرا فشر كيف يعني لا تعرف يوم الدين يوم الجزاء تجزى به አሁን ምናልባት ራስቸውን ትንሽ ወራስ ያደርጋል ይሰጣል ይችላል ሰውየው ዝምድና ከቀጠለ ቀያው ሊደብቅ ይችላል ልጁ በረከተ العمر በረከተ الأولاد አባቱን ቢخدم አንድ ሰው የእድሜ በረካ የገንዘብ በረካ ሊያገኝ ይችላል የዛ በረካው ትንሽ የሚፈሳል ግን በጀነት አይነት ስናው ኢምንትር ማለት ማሊክ የውም الدين ማሊክ የውም الجزاء ማል ረብ العالمين ብለን አልነበር ቅድም አሁን ማሊክ የውም الدين ብሎ እዛው ተዳብቻ ለምን አሳጠረ በሚባል ዛሬ ንጉስ ነኝ መሊክ ነኝ እያለ የሚንኮፈስ ሞልቷል የሚጎራለት የዛን ቀን ሊመን الملك اليوم لله الواحد القهار ዛሬ ንጉስ ነኝ የሚል ሞልቷል እንደውም እኮ ንጉስ ነገስት ተብሎ በኢትዮጵያ ውስጥ ያለፈ ባለስልጣን አለ ንጉስ ነገስት ተብሎ ውሸት ነው ይሄ ክልክል ነው በኢስላም ንጉስ ነገስት ማንም አይባልም አላህ ብቻ መሊኩል አምላክ ማለት እኮ ነው መሊኩል አምላክ ይባላል መቼም መሊክ ማለት ይበቃል በተውሶ አላህ ሰጥቶ አው መሊክ ፉላን ይባላል የሞተ ጊዜ ያለ ሁላ ዘበኛ ያሁላ ካሜራ ፈርቶ እዚያቸው 3 ክንዱ ለጥላ ሌባ ከፈለገ ይሰርቀዋል ያን ጉያ ተጣጣ የለም ምን ነው ጫካ ውስጥ ደለጣት ያልጋ የለም ምን አልቆ ሶሪ ይላል ቆቦር ያው አስታለ ድረስ መቼም ይስባል መሊክ አይባልም መሊኩል ሙሉክ ግን አይባልም መሊኩል አምላክ አይባልም ሻህም አይባልም መሊኩል አምላክ ንጉስ ነገስት አይባልም ንጉስ ከሌ ይቻላል ንጉስ ካረበ ህዝባም ነው ይቻላል የተወሰነ ይሄዳል ተመልሶ ሲሙክ ሲያልቃማ ነው ወይም ረጀት ሲል ሌላው መጥቶ አልጋወራሽ ብሎ ሊቀማው ይችላል ወይም ደግሞ እንግዲህ በሌላ ምክንያት ማሊክ የውም الدين የተባለበት በዛን ሰዓት ዝር የሚልልም فلا تسمعوا إلا حمزة شو كسان نجات سما لزانو مالك يوم الدين بقول زال بقام لما كبرنا ونقول مالك يوم الدين مرون ستو تزجاج الله فإن لم تكن تراه فإنه حاضر المراقبة تجبانه مراقبة وست زاود وست تجبانه الله أنا بعلايا وسين يعني يلا لمالك ليوم الدين تزجاج الله سراكونه كلمة زجاج تقدر قال مالهم فوائد الإيمان بيوم الدين عنك تخاف الله تراقب الله تخشى الله وتستعد لذلك اليوم الشديد القمطريري تزجاج الله يعني ما هو إنجيل تقامينون دورو مالك يوم الدين مالك كتبالس مالك بعلى بيتنو مالك كتباله نغوس مان ملكون تيجا كل من الملك يوم اللي تهبا كل ملك نغوس كله مالك نو بعلى نبرخو ንጉስ ከሆነ ዘመናዊ መኪና ያሱ ነው ዘመናዊ ጋርድ ያሱ ነው መሳሪያ ያሱ ነው ቤተ መንግስቱ በካሜራ ንጉስ ከሆነ ሁሉ ማሊኩን ወለይሰ ሁሉ ማሊክን መሊከን አሁን አንተ ንብረት ይኖርሃል ውስን ነው ቢሊነር የምትሆን መንግስትን አበደው በሱ ቁጥጥር ነው በባሱ በሙሉ ከፍሉ ይዛል ያውቁበታል ማለት ነው ያው ይፈቡና ዙሪያውን በዛለው እንኳን በትል ትንሽ በመሬታ በቆም ያረጋው ወረድ በል ይሏል አው ግድ ነው ተቀረው ወደ ይሰራሉ ከነሱ በላይ የሚሄድ ህንጻ አይወሩ
እንኳን ሰው ማለት ነው። ስለዚህ ኩሉ ማሊክ መሊክ መሆን አይችልም። ስለዚህ ሁሉም ቂርአት ግን አለ ማሊክም ተቀርቷል መሊክም ተቀርቷል። በአንድ ቂርአት ከጀመርክ ግን በዛው ነው የሚጨርሰው። መሊክ ባለው ከገዛ በዛው ህግ ነው የምትሄደው። ማሰባጠር ግን ክልክል ነው። ማሰባጠር ክልክል ነው ማለት ማሊክ የውሚዲን የሂሳቡ ቀን የፍርዱ ቀን የኦዲቱ ቀን የሆነ ያነ ጌታ በዚያ ያመንክ ጊዜ ለዛ ቀን ተዘጋጃለህ ማለት ነው። እንግዲህ ማሊኩ የውሚል ቂያማ የውሙል ጀዛኢ አለል አዕማል በስራ ሁሉ የምንከፈልበት ይህ ነው። እንግዲህ ሙስሊም ይችን አያት ሲቀራ በየረካዎችን አያት ሲቀራ በሰላዋቶቹ ያንን ቀን የመጨረሻ ቀን መኖሩን ያስታውሳል። ለሱ ምን ያደርገዋል? መልካም ስራ እንዲሰራ፣ መጥፎ ስራ ደግሞ ቆጠብ ይላል ማለት እንኪፋፍ ያደርጋል። እርትጃ እንዚጃድ ያደርጋል ማለት ነው። ከወንጀሎች ቆጠብ ይላል። ምክንያቱም ክፍያ አለ፣ ሂሳብ አለ። ካላል እኮ ሰራተኛ ተጠንቅቆ ይሰራል። ማታ ኦዲት አለ። ኦዲት ስለደው ነገር የሚበላሽ አለ። ስለዚህ ለዚያ ነው እንግዲህ ይሄን አለና እንግዲህ አላህ ረቡል ዓለሚን አርሕማኑ ረሒም ማሊክ የውሚዲን የሆነ ጌታ ቀረብ አለን እፊታችን። የሆነ ጊዜ ምን ብሎ አስተማረን? ኢያከ ነዕቡዱ በሉ አለ። ኢያከ ነዕቡዱ በሉኝ በዚያ አሞካሽን نخصك بالعبادة لا نعبد أحدا سواك لأنك الله لأنك رب العالمين لأنك الرحمن الرحيم لأنك مالك يوم الدين. فإذا كنت بهذه المثابة فقولوا إياك نعبد. نوع ይህን ባህሪ የሰበሰበ መክሉቅ አለ እንዴ? ከየት መጥቶ? የኻሊቅ ብቻ ነው። ስለዚህ ለኻሊቅ የሚሰጠውን ስጡ። ምንድን? ኢባዳና እስቲዓና ውድ ያለው እና ነኹሱከ ወሕደከ ቢልዒባዳ እኛ በዒባዳ አንተን ብቻ ነው የምንለየው። ነኹሱከ ወሕደከ ኢባዳ ማለት ምንድን ነው? የመጨረሻ መልመጥመጥ፣ የመጨረሻ መዋረድ፣ ጋየቱል ኹዱዕ ወተዘሉል ስቅ ብለህ በጣም መተናነስ፣ በጣም መዋረድ هذا يسمى ኢባዳ። ከምን እንኳኳያ ይሄ ጋየቱል ኹዱዕ ወተዘሉል ነሃየቱል ኹዱዕ ስቅ የመጨረሻ ዝቅ ማለት ኢባዳ ይባላል። ኢያከን ናዕቡዱ ከማለት ይቻላል በአረብኛ ቋንቋ። ዲግሪው ግን ይለያያል። ኢያከ ናዕቡዱ ኢያከ ተቀደመ አንተን ብቻ ማለት ነው። ናዕቡዱ ከግን ናዕቡዱ ብለህ ካፉን እስከምታመጣ ድረስ ናዕቡዱ ማንን ይባላል? ከእንደገና ማለት ኢያከ ካለስ ስራ አለው። ኢባዳን በማን ተገደበች? ኢያከ አንተን ብቻ ነው የምንገዛው። ላ ናዕቡዱ አሐደን ገይረከ ማማ ካን ወላ ወማ አርሰልና ምንድን ነው? ወለቀድ በዓትና ፊ ኩሊ ኡመትን ረሱለን አን ዕቡዱ ላህ ወጅተኒቡ አጣዖት ፊ ጀሚዕ እሙሪና ማ እንግዲህ ነኹሱከ ወሕደከ ብልዒባዳ ወሁወ ጋየቱል ኹዱዕ ወተዘሉል ወነስተዒኑ ቢከ በአንተ የምንታገዛለን። ወሕደከ ብቻህን ስትሆን ነስተዒኑ ብሎ ዝም አለ። በምንድን ነው የምንታገዝ ነው? በዱንያ በዲን በአኼራ ነስተዒኑ ብሎ ዝም አለ። ሰፊና ግን ለኡሙሪ ዱንያ ስላለ ይሄ መጣሉ በጣም መፍዑልን መጣል በበላጋ ሊተዝሃበ ነፍሱ ኩለ መዝሃብ ነስተዒኑ ፊ ጀሚዕ ልእሙር ተዕሚም መፍዑልን መጣል አዳራሽነትን ያላብሰዋል። ነስተዒኑ ፊ ጀሚዕ ሽኡኒ ወልእሙሪ በነገራቶች ሁሉ በየእንቅስቃሴ ሁሉ በአንተ ያንተ ማገዝ ለኛ ማገዝህ በጣም ያስፈልገናል፣ እንፈልጋለን። ነኹሱከ ብልዒባዳ ወነኹሱከ ቢአልእስቲዓና ነስተዒኑ ቢከ ወሕደከ ፊ ጀሚዕ እሙሪና ፈልአምሩ ኩሉሁ ቢየዲከ። ምክንያቱም ነገራቶች ሁሉ በአንተ እጅ ናቸው። አንተ ስትሰጥ ነው። አንድ ሰው ወደ ሰው ሓጃ ሊሄድ ሲል መጀመሪያ አላህን ረክዓትን ሰግዶ ሓጃውን አገራልኝ ይበለው። ምክንያቱም አላህ ከወደዛ ከዘጋው አይገኝም ሓጃው ማለት ነው። እንደዛ እኮ ነው። እንደዛ ነው። አላህ ካላገራለ እኮ ያኛው ሰው ዝግ ይሆናል ማለት ነው። እንደዛ ስለሆነ ወልአምሩ ኩሉሁ ቢየዲከ ላ የምሊኩ ምንሁ አሐዱን አንድ ሰው ሚስቃለ ዘራ ትንሽ ብናኝ የምታህል ነገር ሚስቃለ ዘራን አያገኝም። ወፊ ሃዚሂል አያ በዚች አያት ውስጥ ደሊሉን ማስረጃ አለ። አላ አነ ልዓብድ ላ የጁዙ ለሁ አን የስሪፈ ሸይአን ሚን አንዋዒል ዒባዳ ባሪያ ማንም ባሪያ
ከዒባዳ ትንሽ ነገር ቆረስ አድርጎ ለፍጡር መስጠት አይቻልም። ዒባዳን ቆርሶ መስጠት አይቻልም። ምን ይመስል? ዱዓን ይመስል፣ እስቲዓዛን ይመስል፣ እስቲዓናን ይመስል። እስቲዓና መታገዝ ነው። እስቲዓና በነገራችን ላይ ሁለት አይነት ነው። እስቲዓና ሸክም ተሸክመህ ገዘኝ ይቻላል። ወተዓወኑ ዐለል ቢሪ ሰው በሚችለው ሊረዳህ ችግር የለም። አስተምረኝ፣ አግዘኝ፣ ይህ መንገድ ባይት ነው የኔ ወንድም ይቻላል። እንድንተጋገዝ አይደለም። አንድ እጅ ቀኝ እጅ ግራን ያጥፋል፣ ግራ ቀኝ ያጥፋል፣ ችግር የለውም። እስቲዓና ማለት የመኽሉቅ ኻሊቅ ብቻ የሚሰራቸው ልጅ አንጣ። ልጅ ማንም የሚሰጠው ረብል ዓለሚን። ስበብ ማድረስ ይቻላል ወደ ሐኪም፣ ይሄ ሌላ አጀንዳ። ተጠቦም ሕክምና ማድረግ ችግር የለም። ግን አንድ ሰው ወደ ልጅ ስጠኝ አይባልም፣ ነውር ነው። አቅለኛ ሰው ይሄን አይለው። ዱዓ ደግሞ ዝናብ አምጣ አይባልም። አንድ ሰው እንዳንተው ሰው ነው። እሱም ድርቅ አብሮ ይጠብሰው አንድ ነው። ይኸው እንግዲህ ይኸው ድርቁ አብሮ በአንድ በጣም እየቆላን ነው። እና እስቲዓና፣ እስቲዓዛ፣ ዘብሕ፣ ጠዋፍ ማረድ፣ ቁርባን ማረድ ላላህ ነው። እና አዕጠይናከል ከውሰር ፈሰሊ ሊረቢከ ሊረቢከ ነው ያለው። ለጌታህ ስገድ፣ ለጌታህም ረድ። ቁርባን ማለት ሊረቢከ በስ ፈቀጥ ይሄ ነው። ዘብሕ፣ ጠዋፍ ጠዋፍ ላ ዩጣፉ ኢላ ሊላሂ ፊል ከዕባ በስተቀር እሱ ባዘዘው ወሊየጠወፉ ቢልበይቲል ዓቲቅ በከዕባ እሱ አዟን ዙር ብላ እንዞራለን። የሚዞረውም ላላህ ነው፣ የምንቅጣጫውም ላላህ ነው ማለት እሱ አዟን ነምተሲሉ አምረላህ ፊል ሩድ ወሱዱር። ግን አንድ ሰው ሄደህ አንድ ቤት አንድ መቃብር ጠዋፍ ብታረግ ጤነኛ አይደለም። አንተ ሲጀመር የሙስሊም ሽታ የለም አለ በዚህ በሀገራችን ውስጥ መቃብር የሚጠወፉ ሲ ቢድዓ ማአንዘለ ላሁ ቢሃ ምን ሱልጣን። ዑለማዎች ላይ እጃቸውን አጣጥፈው ኢላ ሊላሂ ወሕደሁ ወፊሃ ሽፋኡል ቁሉብ ሚን ዳኢል አተዓሉቂ ቢገይሪላህ። ይቺ አያት ኢያከ ነዕቡድ ወኢያከ ነስተዒን ከአላህ ውጭ ባለ ነገር ከመንጠልጠል ፈዋሽ መድኃኒት አላት አለ። ኢያከ ነዕቡዱ ወኢያከ ነስተዒን። እንደው ከሌላ ያለህን ኔትወርክ ቁርጥ ብስ ቁርጥ አድርጋ ትልሃለች። አገር አማን ማን ላ ተተዓለቁ ኢላ ቢላህ ላ ተተወከሉ ኢላ ዐለይህ ላ ተስተኒዱ ኢላ ኢለይህ። አገር አማን ማለት ነው። ናም ወሚን አምራድ ሪያ፣ ሪያም ደግሞ ከይዩልኝ ከይስሙልኝ ከኩራት ከአድናቆት ፍላጎት ሽፋዓን። ኢያከ ነዕቡዱ እያልክ አንተ ለሰው ከሰገድክ አንተ ጤነኛ አይደለህ። ሰው ሲመጣ ሰላቱን ካስረዘም፣ ሰው ከሌለ ደግሞ ደህና ከመታሃል ጠብጠብጠብ፣ ይሄ ጤነኛ አይደለም። ኢያከ ነዕቡዱ እያልከው ይሄ ነው። ሌላው ወኢያከ ነስተዒን ኢህዲነ ሲራጠል ሙስተቂም፣ ይሄ ለአላህ ነው። እስካሁን ድረስ ቀሰምቱ ሰላተ አሶላቱ ሆነ አልቂራአቱ ቂራአትን ከፈሉ በይኒ ወበይነ ዓብዲ ፈኢዛ ቃለል ዓብዱ አልሐምዱሊላህ ረቢል ዓለሚን አርረሕማን ራሒም ማሊክ የውሚዲን ኢያከ ነዕቡዱ ወኢያከ ነስተዒን ሃዛ ሊ ይሄ እኔ ነው ይላል አላህ። ወኢዛ ቃለል ዓብዱ ኢህዲነ ሲራጠል ሙስተቂም እስከ መጨረሻው ሃዛ ሊዓብዲ ወሊዓብዲ ማ ሰአለ አው ከማ ቃለ ነቢዩ ሰለላሁ ዐለይሂ ይሄ እኔ ውዳሴ ነው ግርማና ሞገሴ ነው ይላል አላህ። ወኢያከ ነስተዒን ድረስ ያለ የእኔ መገለጫ ነው። ተውሒድ ሩቡብያ ይሄ ነው። ረሕማንያ ረሒምያ ረቡል ዓለሚን ኢህዲነ ሲራጠል ሙስተቂም የማን ፈንታ ነው? የባሪያዬ ነው። ለባሪያዬ የፈለገውን ሰጥቼዋለሁ ይላል አላህ። ይስተን አዎ እኛ ضعيف ነን። ዱዓ ያስፈልገና አንዱ ለአንዱ ዱዓ ያስፈልገዋል። ምክንያቱም ሰው ብቻውን አይሆንለትም ያለ ወንድሙ። አልመርኡ ቀውዩን ቢኢኽዋኒ ኢህዲነ ሲራጠል ሙስተቂም በሉ አለማመኑንም ወቁበት። እኔ በነገርኳችሁ ለምኑኝ ነው። ቁሉ ኢህዲነ ሲራጠል ሙስተቂም። ኢህዲኒ ነበር አሱ አንተም ኢህዲኒ እኔም ኢህዲኒ አንዳንዱ ኢህዲኒ ምራይ ነው አይደል? ኢህዲና ምራነ ነው። አልሙእሚኑ ከጀሰድን ዋሂድ ሙእሚን እኔ ለአንተ ዱዓ አደርጋለሁ። እኔ ውስጥ ብዙ ቢሊየን ሙስሊሞች አቅፌያለሁ፣ አብሮን ተገምጃለሁ ወንድሞቼ ጋር። ስለዚህ ብቻዬን አልበላም፣ ብቻዬን ዱዓ አላደርግም፣ ለብቻዬ ዱዓ አላደርግም። ኢህዲና ሲራጠል ሙስተቂም እኔንም ወንድሞቼንም አልዓለሙል ኢስላሚ ምራነ መርቶ የለ ሰቢትና አለይ
ያ አዩሃ ነብዩ ተቅላህ ማለት እኮ አላህን ተቅይ ናቸው። ዱም አለይህ ዘውትርበት ነው። ያ አዩሃ ለዚነ አመኑ ብሎ ምንድን ነው አሚኑ የሳበውን ገረፈውን አሚኑ ዘውትር ወላ ተሞቱና ኢላ ወአንቱም ሙስሊሙን ኢህዲና ثبتنا عليه يا مقلب القلوب ثبت قلوبنا على دينك اهدنا. ايوه التحيات لا من دينه السلام علينا وعلى عباد الله الصالحين. اذا كنت صالحا فانه سيدل لك ملايين المسلمين وانت لا تصبر وانت نائم في بيتك بشرط ان تكون صالحا. صالح ما توقع مسلم السلام علينا وعلى عباد الله الصالحين. بهداية دعاء اهدنا الصراط المستقيم. ايوه السلام عليكم سأصل دمو صور رسل على كل مؤمن مما وينوي به السلام من ملائكته ومسلم بإنس وجن. السلام عليكم يا لوكم السلام عليكم في مشارق الأرض ومغاربها المسلم هم مستقب أبوك لا يدوك يا لا يقبل بيسكن بتشاغن صالح مهون الله صالح አድርገን በጣም ንገር ሄድና الصراط المستقيم ቀጥተኛውን ጎዳና መንገድ ምራን ነበሩ እመራችኋለሁ። فاستهدوني اهدكم يا عبادي كلكم ضالون الا من هديته فاستهدوني ሁሉም ጠማማ ነው ሁሉም ወልጋዳ ነው እኔ አላህ ወስቀር አላህ Subhanahu Wa Ta'ala ሂዳያ ከኔ ጠይቁ ከማንም አትጠይቁ እመራችኋለሁ። الصراط في اللغة العربية الطريق المستقيم مستقيم ያለው ለማጥን ማለት ነው እንጂ صراط المستقيم صراط المستقيم እንዴት አናነ ደግሞ አሁንም አብራራው እነማን اهدنا الصراط المستقيم اسلام እኮ ነው ቁርአንም እስላምም ነው صراط المستقيم صراط الذين انعمت عليهم دلنا وارشدنا ووفقنا الى الطريق المستقيم وثبتنا عليه بس ላይ አጽናና ጽናት ስጠን እስከምንገናኝ ድረስ حتى ياتيك اليقين حتى يأتيك اليقين يعني كنت يعني وهو الإسلام قد تنيو وديانا من الإسلام الذي هو الطريق الواضح قلص وديانا هنا وديان الله وديتنا ودي جنة المعدرس هنا شافوا دنيا لا ينو زي هاللو شاف دنيا لا ينو ما جرشوا قل جنة لا ينو قلت ملو معلم أسباب ستعصوا لله يعني معلتنا وإلى جنة الذي دل عليه يهم قد يتبقى من يام ملاكتنا نبينا محمد صلى الله عليه وسلم ያን ሰቢል ያን ሲራጥ ማን ያሳየን ነብዩ የተቆሙና ያመላከቱን عليه الصلاه والسلام አየው ፈላ ሰቢል መንገድ የለም ኢላ ሰዓደት العبد ባሪያ ደስተኛና እድለኛ ለመሆን ያን መንገድ በዛ መንገድ ላይ ቀጥ ብሎ መንገድ እንጂ ግራና ቀኝ ማለት አያዋል ቀጥ ብለ ሳትዝለፈለፍ استقامه ነው فاستقم كما امرت قل آمنت بالله ثم استقم بكهم صراط الذين أنعمت عليهم صراط المستقيم أنا النتنا بلن يازو سيطنا تنش ما برا فلقنا صراط الذين أنعمت عليهم በእነሱ ላይ የለገስካቸው ያጣጣምካቸውን ሰዎች መንገድ በልብህ ቁርአን በየራሱ ፈስቷል ومن يطع الله والرسول فأولئك مع الذين أنعم الله عليهم من النبيين والصديقين والشهداء والصالحين وحسن أولئك رفيقا قرآن بقرآن سيفسر جيكي تمام من النبيين نبيا صديقون اجيكونا صادقون والشهداء سماعتات والصالحين دقاق وجهه صالح وشرطن صالح ومجرشه وقبه ينسن من قدي ينبياتك ين أبو بكر ين عمر ين إبراهيم ين وزر أيوه فهم أهل الهداية النص يهديان سوتناتو يستقامة سوتناتو ولا تجعلنا تدرجا ممن سلك طريق المغضوب عليهم غير المغضوب عليهم بالنسبة لي غير طريق المغضوب عليهم كان بالنسبة كتقوى تحباتو السوج من قد زيلا هنا غير المغضوب عليهم أيوه المغضوب عليهم دعال لنا مغضوب عليهم عادوا سوش سلعبنا بالنفس من قد أتادرقن أيوه ولا تجعلنا أتادرقن ممن سلك طريق المغضوب عليهم الله يا الله يعرف باتشون سوش من قد كقبوا أتادرقن إن الزا سوش مغضوب عليهم من أدرقوان من تفات أطفتوان يا الله قطع بيتشون زمو لا يمتع بمكن يأخذوا حقا أوقو يارسوا بالفت يارتكتلوا يهود يشناج يهي تفسروا بحديث الأربعة هم اليهود
የሚገርመው ነገር ይሁዲ መሆኑ በሐዲስ እየመጣ 10 ቀውል አለ ኢማሙ ሲዩጢ ወኩሉ የድዒ ወስለን ቢለይላ ወለይላ ላ ቱኪሩ ለሁም ቢዛካ እና ሙፈሲር ከሆነ አንድ ሰው በመእፍሩ መፈሰር አለብን። ቢያንስ ኢብኑ ከሲር ቢያንስ ፈትሑል ቀድር ሸውካኒ ጦበሪ ዝም ብሎ እዚህ ፀሐዩን እያሳየሁት የው አንበሳው እያሉት የውፋ ነው ማለት የው አንበሳው እያልከው የውፋ ነው ይልሃል እንዴ? አይባልም ነው እኮ ነው። ኧረ እንደብሎ እንደ የማይባል ኦሪህ ልቀመር ኦሪህ ሱሐ ወዩሪኒ ልቀመር ይላል አረብኛው ደግሞ የእነሱን መንገድ የተከተለ ይሁዶች ናቸው። ገዲበ አላሁ መን ለዐነሁ ላሁ ወገዲበ ዐለይህ ሐቅን አውቀው ሽምጥጥ አድርገው የካዱ ወአሰሩ ወስተክበሩ እስትክባራ የእነሱን መሰል ወዷሊነ ወላ ገይሪ ዷሊነ ወላ አይጠማመኞችንም ከጠማመኞችም መንገድ ውጭ ያለንም ያልሆነ ከነሱ መንገድ ውጭ የሆነ ከነሱ መንገድ ሙቃይር የሆነ ወሁም الذين لم يهتدوا ጭራሽ እነሱ ድንብር ናቸው፣ ቷልድ ናቸው፣ የተሳሳቱ ናቸው፣ ጠማማዎች ናቸው፣ መንገድ ይስተዋል ነው። ወሁም ነሷራና ነሷራን የመሰለ ዶሉ አፍጠው ሰቢል መንገድን የሳቱ ናቸው። እነዚያ ይሁዶቹ እያወቁ ካኑ يستفتحون على الذين آمنوا فلما جاءهم ما عرفوا كفروا به يوم عرفوا እያወቁ ክደዋል። እነኞቹ ደግሞ አፍጠው ጧሪቀ እንጸድቃለን እያሉ አላውቀ ባይሳሚ ነፍስ ለቀልቃና አለ ረህባንያ ቀጠለ ጫማህን አውልቀ ኒካህን ፍተህ ምልኮስ አድርገህ እንደ ቀጠለ በላ ሆነ እንኳን ለጽድቁ ቀርቶብሽ በቁጡ በኮነነሽ ነው። ዞሮ ዞሮ ይሄ ነው ማለት ነው። ወፊ هذا الدعاء እንግዲህ ወላ ገይሪ ዷሊነ ዷል ማለት ነሷሩ መግዱብ ማለት ይሁዲ ይሄን ያዙበት በዚህ ይላል በዚህ ዱዓ ላይ ሽፋ ፈውስ አለው አለ ለሙስሊም ልብ ከክህደት በሽታ ከመሐይምነት የክህደት በሽታ የይሁዲያ ነው። የመሐይምነትና የሰተት ደግሞ የጣጣሱ መሄድ የነሷራ ነው። ከዚህ ፈዋሽ መድኃኒት አለው አለ ወደላላ ደሊል አለው። አዕዘሙ ኒዕመትን አለ الإطلاق መሬት ውስጥ ሆነ አንተ ትልቁ ጸጋ ባንተ ላይ ኒዕመቱል ኢስላም የኢስላም ጸጋ ይሄን ሰው ማወቅ አለበት። ሀብት የለኝም ይላል ሰው ኢስላምን የመሰለ ኒዕማ ይዞ ድሃ ነኝ ይላል። ድሃስ ኢማን የሌለው والله ሱብሂ ጀማዓ የሚሰግድ ድሃ ነው እንዴ? ቁርአን የቀራ ሰው አይባልም ድሃ ነው። የኛ ሀገር ደረሳ ፈመን ካነ የሆነ ሰው አዕረፈ ሊልሐቂ ወአትበዐ ለሁ ሐቅን ያወቀ እጅግ ተከታይ የሆነ ካነ አውላ ቢሲራጢል ሙስተቂም ሲራጡል ሙስተቂም የሱ ነው እያለ ወላ ረይበ አን አስሓበ ረሱሊላሂ ሰለላሁ ዐለይሂ ወሰለም ምንም ጥርጥር የለውም አስሓቡ ረሱሊላህ የነብዩ ዐለይሂ ሰላቱ ሰሃቦቹ ሁም አውለናስ ቢዛሊከ በዚህ ሲራጡል ለዚነ ይህዲነ ሲራጡል ሙስተቂም በመግባት አዕለም ሆነው አየው አዕረፍ ሊልሐቅ አትበዐ ሊልሐቅ በመሆን ሰሃቦቹን ቀዳሚ የዚህን ዋንጫ መጀመሪያ የያዙት ከሰሃባ የበለጠ አይገኝም ዱንያ ላይ ማለት ሰሃባን መውደድ ሰሃባን ማክበር የነሱን ማዕድ በልተን ነው እኛ እነሱ ያመጡት ኢስላምን ያወቅነው ማለት ሰሃባን መውደድ ምን ዲኒ ነው። እነሱን መጥላት ምን الكفر ምን النفاق መሆኑ አያጠራጥርም ማለት نعم ከነብያቶች በኋላ እነሱ ናቸው። ኩንቱም ኸይረ ኡመትን ያለው እነሱን ነው። ፈደለተል አያቱ ይቺ አያት እኮ አላ ፈድልህም ምክንያቱም ሲራጡል ለዚነ አንዓምተ ዐለይሂም አስሐባ ምን المنعم ዐለይሂም ኒዕማ ያረፈባቸው ናቸው። የቁርአን ዝናብ መጥቷቸዋል። የነብዩን ፊት አይተዋል ዐለይሂ ሰላቱ ወሰላም። ይቺ ፊትውን ማየት ብቻ ሱሐባ የሚባል ማዕረግ እዚህ ግጥግጥ አድርጋላቸዋል። አንድ ተራ ሱሐቢ አንዱ ሙፍቲ ይበልጠዋል። የዛሬው ሙፍቲ አንቱ የተባለ የዱንያ ሙፍቲ ተራው ሱሐባ ግመል ጠባቂው ይበልጠዋል። አይበልጥም? ይበልጣል እንጂ እንደዚህ ስሙ ሱሐቢይ ነው። ይሄኛው ስሙ ምንድነው? ሙፍቲ ብቻ። ኩንቱም ኸይረ ኡመቲን ያው ሰው ዝናቡ እዛ ፊት ለፊት የመጣው ይሄኛው ነው። ይሄኛው ثم الذين يلون ያው ነው ማለት እና የት ይገኛል የሱሐባ የት ይገኝ? አይገኝ። ሰው ፊትውን በማየት ብቻ በህልም ብታየው ሱሐባ ይባላል። የነብያቸው ሰለላሁ ዐለይሂ ወሰለም ይባላል። ጥሩ ነው ግን የሱሐባ ያዝበታል አይባል። ሰማይ ያያቸው ራሱ ሱሐባ ይባላል። መሬት ላይ እዛው ብለው አንኮ የዓለም الارض ብለው እሺ ሐፊዝ ኢብኑ ሐጀር እኮ አልኢሷባ ፊ ተሚዝ ሱሐባ 4 ሙጀለድ ያላቸው በነገራችን ላይ ማለት ነው። እና ሱሐቦቹ መብለጣቸውን እዚህ ጋር እስቲንባጥ እናደርጋለን። الذين انعمت عليهم من النبيين والصديقين
እዛ ጋር ስላለ በተዘዋዋሪ እናገኘዋለን እያለ ነው። እንግዲህ ቁርአን ለሚቀራ ሰው ወለዛሊን ካለ በኋላ ፋቲሃን ከጨረሰ በኋላ አሚን ሁለት አቀራር አለ። አሚን ወአሚን ሁለቱ ይበቃል። ወመዕናሁ ኢስተጅብ ዱዓአና ልመናችንን ይሁንታ ስጠው፣ ተቀበለን፣ ዱዓችንን ቅቡል አድርግልን ማለት ነው። ወይም ደግሞ ሊየኩን ከዛሊከ የወሎ ሰው ይሁን እንደሚለው ማለት ይሁን ማለት ይሁን ማለት ይሁን ማለት ነው። ሊየኩን ማለት በአረብኛ ሊየኩን ይለዋል። ኢስተጅብ ሊየኩን። አሚን የሚለውን ضعيف ያደርገዋል። አላሁመ እስተጅብ ወለይሰት አየተን ሚን ሱረት አልፋቲሃ ቢስሚላህ ነው። ትንሽ ኺላፍ ቢኖረውም ነው እኛ በተማርነው ነው ኺላፍ ቢኖር ቢስሚላህ ምልክት ነው የሱራ ዲብ ነው ወሰል ወይንስ ይላል ያው ነው ቢስሚላህ الرحمن الرحيم። አሚን ግን ከቁርአን አይደለም። إذا قال الإمام ولا الضالين فقولوا آمين فإنه من وافق تأمينه تأمين الملائكة غفر له። አሚን ስል አብርሃምን ማለት ነው። መስጂድ መዲና ይነቃነቅ ነበር የአሚን ይሁዶች በአሚንና በሶፍ ማስተካከል እንደዚህ የሚመቀኛችሁ ነገር በአሚን ይመቀኛችኋል። አሚን ስትሉ የሚገርመው አሚን እንግሊዝኛም አሚን ነው፣ አማርኛም አሚን ነው፣ ብዙ ቋንቋ አሚን ነው የሚለው። የሚገርመው ነገር አሚን አሚን ይላል። ሁሉም ቋንቋ አሚን ነው የሚለው። የሚገርመው ነገር አሚን ብለህ ብትጠይቅ አሚን ነው የሚለው። ይሁን ማለት ነው። ዞሮ ዞሮ የሚገርም ነው። አሚን ማለት የዱዓ ማህተም ነው። አሚን መጨረሻ ላይ ማህተም ነው ማለት ነው። ሶላዋትም አለ ነብይም እንደዛ ብሎ ዱዓው በብዙ ነገር ሲጣቀም በሶላዋት በሐምዱሊላህ በሶላዋት አሁንም በአልሐምዱሊላህ መጨረሻ ላይ አሚን ከሆነ የይለፍ ምልክት ይዟን ህጋዊ ነው ማለት ነው። ዝም ብለህ አልሐምዱሊላህ ዝም ዘለ ረበና አቲና ብትል የለማኝ አሳዛኝ አይደለም ማለት ነው። አንተ እንግዲህ ነቅጦ ለመሄድ ነው የፈለከው፣ ደግሞ የሚነጠቅ ነገር አይደለም። مش وجود عندنا نونا تسبب مالنا يلما ناس زين ستون يا ربنا لك الحمد كما ينبغي لجلال وجهك وعظيم سلطانك سبحانك لا نحصي ثناء عليك أنت كما أثنيت على نفسك وأصلي وأسلم بالحلقة دي كيكا ستو عندهم عندك زي تعفطنا نيجي كوي نبال ده عندنا مالنا نا كفاتها أيدل علماء باند دمس كفاتها أيدل أمين الله أنت قرآن نص يلا إن أنت كل ما دم ولهذا أجمعوا على عدم كتابتها بقرآن على مصافة تسمع متوال. وإلى درس آخر وصلى الله على النبي محمد.